ማን ሲቲ ሪያል ማድሪድን በሜዳውና በደጋፊው ፊት ጣራው ተዘግቶ ነበር። አላቀም መሰለኝ አንቀባረረችው ነው ምን ዣቪ አሎንሶ ከ8 ጨዋታ 2 ቪክቶሪ ብቻ ነው ያለው። ዛሬ ማታ ይባረራል። ማድሪድ እንደዚህ አይነት ቀላቅ ዛሬ ማታ ይባረራል። ከዛ ኋላ ወደምንወደውና ወደምናከብረው ሊግ ዣቪ አሎንሶ ይመለሳል ማለት ነው። ጠላት ወገን ቢሆንም ችግር የለውም። ጽድት ነው እንደዚህ ፉክክሩን ያጡፍልናል። እዴ ሼባኮ ልትሞት ጫፍ ላይ ደርሳለች። ናና ክለብን አድን ሲቲዝንስ እንግሊዝን አኩርተሻል። እኔ የሚያደርጉትን አይተሻላ። በቤንች ክለብ ብሩዥን ክሊንሺት 3 ጎል ሪላክስ 2 ያባበደ ፑስካስ አዋርድ የሚያስፈልገው ጎል እንችላለን ነው የምልህ። እንችላለን። እንግሊዝን መወከል ያልተፈቀደላችሁ ሰዎች፣ ፓስፖርት የተነጠቃችሁ ሰዎች በአሁኑ ሰዓት እንቅልፍ ካልተኛችሁ መቼ ልተኙ ነው? በቃ አመቱን ሙሉ አተኙ። ግንቦት ላይ ከሀገር ትወጣለህ ብያለሁ፣ እነግርሃለሁ። ግንቦት ላይ ከሀገር ትወጣለህ ልገዛህ ስለሆነ ማለት ሲቲዝንስ ቸርኪ ኳስ ሲይዝ ለካ ይችላል። ሁለተኛ ጊዜ ሳነሰው ከኳስ ጋር 1-2 ያየኋቸው ነገሮች አስደንግጠውኛል። ፈርስት ሃፍ ሪያል ማድሪድ የሆነ ጎል እስኪያገባ ድረስ ተፍተፍ አለ። ከዛ ሰከንድ ሃፍ ኮምፕሊትሊ የሲቲ ጨዋታ ነበረ። እንችላለን እንግሊዛውያን። ኒውካስል 2 እኩል ናት። ሞክራለች አይደል? 6 ቻምፒየንስ ሊግ ያለው 2 እኩል ወጥቷል እኮ ገባር ሊያዋርዱን ሞክረዋል። እኛና ሲቲዝንስ ከሚዜ ጋር ማለት ሙሽራውና ሚዜ አስከብረንሻል። ልታደንቂን ይገባል። ታቤት ማሸነፍ ነው። ዊን ኢዝ ዊን። ማንንም እንዳትሰማ። ማድሪድ ግን እኔ ፔፕ ማለት ነው ከሲልቫ ጋር ያለው ጉዳይ መጣራት አለበት። እኔ በቃ ምንድን ነው እንዴት 3 አጥቂ አውጥተን ልብ ድካም። እኔ ልወድቅ ነበረ፣ ግን ማድሪድን ካምባክ ለማድረግ ሰከንድ ሃፍ አልጠበቅንም። ፈርስት ሃፍ ነው ዘግተናቸው የወጣ ነው ማለት ነው። ግን ልብ ድካም ፔፕ እንዴት ሃላንድ ቼርኪና ፎድን በአንድ ታወጣለህ? በና ገና 7ኛው ደቂቃ ላይ እየመራን እኮ ነው። ግን እንደዛም ቢሆን አይደረግም። እኔ ሲልቫ ኧረ ከሲልቫ ጋር ያለ ነገር መጣራት አለበት። እኔ ተቃጠልኩ፣ ነደድኩ እኮ በሱ ምክንያት ስንት ኳስ ነበር ዋጋ እያስከፈለን የነበረው። ሲልቫ ራሱ አቤት ማድሪድ ግን ልብላብ። ወይኔ እኔ በቃ ልብ ድካም ያዘኝ እኮ አልኩኝ እኮ። ቬኒሽስ በአንዴ ስንት ኳስ ነው ሲስት የነበረው? ስንት ኳስ! ወይኔ ሮድሪጎስ እሺ ምን ይባላል? እምባፔ የግቡ እኔ ምን አገባኝ? ዊን ኢዝ ዊን። አሸንፈናል። እንችላለን፣ ሁሌም እንችላለን። ደረት ነፋ ነው ከዚህ በኋላ አባቴ። ምንም ነገር አያስፈልግም። በቃ ለ100-0 የሆነ ፖዚሽን አልኩ እኮ። በቃ ዊን ነው አለቀ። ወገን ማድሪድ የሚሉት ቡድን ሱስ ጀመረ እንዴ? ምንድን ነው ማን? አረ ወገሩት ጀማው እንዴ! ዛሬ ቪኒ ምን ሆኖ ነው? ምን አይነት ኳስ ነው ሲስት የነበረው? ምን ያህል ኳሶችን ነው ሲያባክን የነበረው? የመሬን ነው ማስገብተው። ዛሬ 40 ነው መግረፍ ያለባቸው እሱ ልጅ 40 ማለት ነው። ለማንኛውም አንቺ እንግሊዝን አኩርተሻል። ጩጫ እንግሊዝን አኩርተሻል እንዴ! እኔ አስደሰትሽኝ እንዴ! አረ እናንተ ሲቲ ግን መፍራት የለብንም ጀሞ፣ ሊጉም ላይ መፍራት የለብንም። ሰላም ነው ይሄ ቡድን፣ እያያችሁት ነው እንዴ? ሳንቲያጎ በርናባው ስቴዲየም ላይ ሄዶ ነው። በእርግጥ የዘንድሮ ማድሪድ ያን ያህል ጥሩ አይደለም። በጣም በቃ ቀፋፊ ነው። አሁን ላይ ደግሞ ያለበት ሁኔታ በጣም ከባድ ነው። እንግዲህ ዣቪ አሎንሶ ማድሪድ የሚሰናበትበት ጊዜ ደረሰ ይመስለኛል። ደግሞ በአግባቡ ማለት ነው። እያያችሁ ነው። ተጫዋቾች ሲቀየሩ የሚያሳዩትን ባህሪ እያያችሁ ነው። እንግዲህ ማይደበድቡት ነገር የለም። መልበሻ ቤቱን ሁሉ ሃንድል ማድረግ የቻለ አይመስለኝም ደግሞ። ለማንኛውም ግን ሲቲ እንግሊዝን በማኩራት ማድሪድ ሜዳ ድረስ ሄዳ ከኛ ተምራ ማለት ነው። እኔ ማድሪድ ሜዳ ሄዶ ማሸነፍ ለእንግሊዝ ቡድኖች ያስተማርኩት እኔ አርሰናል ነኝ። ከኔ ውጪ ማንም አይደለም። ለማንኛውም እዛ ድረስ 2-1 በሆነ ውጤት ሲቲ እንግዲህ አሸንፈው ተመልሷል። ለማንኛውም ሲቲ ፋንስ ኮንግራ ልያሉ ይመቻችሁ። እኔ ማድሪድ አሸንፎ የሲቲ ሞራል ይሰብረዋል ስል ጭራሽ ተሸንፎ ሞራል ይሆናል እንዴ ለሲቲ? ምን አይነት ቲም ነው? አረ በስመ አብ! ጭራሽ ማለት ነው ምንም ኦርጋናይዜሽን የሚባል ነገር የላቸውም ሪያል ማድሪዶች። እንዴ ሩዲገር ኬርለስ ዛሬ ማለት ነው ከሪያል ማድሪድ ሲጮት የነበረው ካሬራስ በስመ አብ ማን ይከላከላል። ኳስ ይዞ ሲሄድ ወደፊት በጣም ጽድት ያለ ጨዋታ ነበር ሲጮት የነበረው። የእውነቴን ነው። ቪኒሺየስ የሚሰራውን ስራ አያውቅም። ዝም ብሎ ቴስት ይስታል። ምንድነው እያደረገ የነበረው? ቤሊንጋም ሰከንድ ሃፍ ላይ ለመንቀሳቀስ እንደው ሞክሯል። ማድሪዶች ጭራሽ አልቻሉ። ሲቲ ኩክ ያረጋችኋል። በሜዳችሁ መጥቶ እንዴት ነው ኩክ ሲያረጋችሁ ዝም የምትሉት? ግቫርዲዮል ብቻውን ግንብ ነው የሆነባችሁ። ኦራይሊና ግቫርዲዮል ብቻቸውን ነበር ሲጮቱ የነበረው። ሲቲ በጣም ነው ይችላል። የእውነት ምላችሁ ሲቲ ማለት ነው በጣም እየሰገውት ነው። ማድሪድን አዌ ሄዶ አሸነፈው። ማድሪድ ዘንድሮ ታውቃላችሁ በጣም የተጣለ ክለብ እንደሆነ አይደለም፣ አቋሙ በጣም ወርዷል። ግን ሄዶ አሸነፈው ሲቲ ማለት ነው። እንደዛው ነው። ማን ሲቲን እየፈሩት ነው። ሲቲን በጣም መፍራት አለባችሁ። አናዘር ዋን
አናዘር ክሊን ሺት፣ አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ነው። ወርዘገነስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደ ዛሬ ብንሸነፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። ቢካዝ ዊ አር ዘ ገነርስ ፓፓው ቴ አርሰናል ማርቲኔሊ ለማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነጎል ነው? እንዴት አባቱ ነው የሚያምረው የማርቲኔሊ ራሱ። ይሄ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ገነርሶች ዊኬንድ እስከሚመጣልን ዘና ቀብረር ጎምለል በሉ እሺ፣ እንዳሰቡ